ራችን ላይ ላለፉ ይሄ ቃል ተጠቅሜያለሁ። ግን ልንጠቀምባቸው ከሚገባን ሰዎች ደግሞ አንዱ ቀደም ሲል እንደተገለጸው እምቅ አቅም ያላት ብርቱ ስለሆነች ኃያል ስለሆነች ሰርታ ያሳየች ስለሆነች ለሷም ይሄ ቃል እንጠቀመዋለን። ምናልባት ያስቸግራችሁ ይሆን እንደሆነ አላውቅም ለማጨብጨብ፣ ግን አንድ ቃል አስክሬኑ ሲወጣ ያጨበጨብን በድምቀት እንድንሸኛት ይሄ ቃል ዛሬም ለሰላምዬ እንጠቀማለን። ሰላሜ ጠቢብ ናት፣ በወግ አላከበርናትም፣ በወግ አልተጠቀምንባትም። ነገር ግን ሰላምዬ ጠቢብ ናት፣ አያሻትም እንባ በምሷ ቀባት ሸማት በጭብጨባ በሚለው አስክሬኑ ሲወጣ ሁላችንም በከፍተኛ ድምቀት በዚህ መንፈስ እህታችንን እንሸኛለን። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት፣ አያሻትም እንባ በምሷን ንቅበራት ሸኟት በጭብጨባ። አስክሬኑን አንዴ ከፍ ታደርጉልናላችሁ። አስክሬኑን ከፍ ታደርጉልናላችሁ በታላቅ አክብሮት። ግዴላችሁም ሻማውን አጥፋችሁ በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። ሻማውን እየተቀበላችሁ እባካችሁ ወደ ውሃ ውስጥ ከተቱ። አዳራሽ አንድ ጊዜ ተረጋጉልን። አንድ ሻማውን እንትን ይበለልን። አንድ ጊዜ ከአክብሮት ጋር አንድ ጊዜ ሻማውን አንድ የቶሎ በሉልንና በታላቅ ድምቀት በታላቅ አክብሮት እንሸኛታ። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት። አሁንም ከፍ ያለ ጭብጨባ ዛሬ የመጨረሻ አቅቦታችንን እንስጣት። የሄዳችሁ እናንተ እና እኛ እያጨበጨበን ይሸኛል። ሰላምዬ ጠቢብ ናት፣ በወግ ያላከበርናት። እየተከተልን አብረን እንወጣለን። በጭብጨባ እየተከተልን እንውጣ። በጭብጨባ እያደመቅን እያከበርናት እንውጣ። ከዚህ በመቀጠል ወደ ቤት ነው የምንሄደው። ቤት 7 ሰዓት ከቤት እንወጣና ወደ ልደታ ቤተክርስቲያን ወደ ቀብር ስፍራ እንሄዳለን። እዚህ የተገኛችሁትን ሁሉ እናመሰግናለን። ነው ካላችሁ የፍጹምነት ደረጃ ያለውን ሁሉ ሰጥቶ መከተል ነው። በዚህ በሉቃስ ወንጌል ተጽፎ እንደምናገኝ ፍጹም ልትሆን ብትወድ ያለውን ሁሉ ሰጥቶ ተከተለኝ ነው የተባለ። ይህንን በመጀመሪያ ግን የፈጸመው ማን ነው ሲባል ወንጌላዊው ቅዱስ ማቴዎስ ነው። ስለዚህ ቅዱስ ማቴዎስ ይህንን ወንጌል ሲመዘግብልን ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት በመዋዕለ ሥጋዌው የቃሉ ትምህርት የእጁ ታምራት ሳይከፈልበት ከዋለበት እየዋለ ካደረበት እያደረ የቃሉ ትምህርት የእጁን ታምራት የተመለከተ
ከዛም አንደኛና ሁለተኛ እስከ ሶስተኛ ክፍል በቅዱስ አንደኛና አምስተኛ ሁለተኛ ደረጃ ትምህርት ቤት ከአራተኛ ክፍል እስከ ስድስተኛ ክፍል በመቀበያ የመጀመሪያ ደረጃ ትምህርት ቤት ከሰባተኛ ክፍል እስከ ስምንተኛ ክፍል በተስፋ ተቆም መለስተኛ ሁለተኛ ደረጃ ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ደግሞ በአየር ጤና ሁለተኛ ደረጃ ትምህርት ቤት ተምራለች። በትምህርቷም ሆነ በማህበራዊ ግንኙነቷ የተወደደች ሰውን በአክብሮት የምታናገር ጸጥ ያለች ግን በፍቅር የተሞላች ልጅ ነበረች። ሰላም ለኪነ ጥበብ ያላት ፍቅር ከልጅነት ጀምሮ የታየ ነበረ። ያለ አበረታች ያለ ደጋፊ በራሷ ጽናትና ትጋት ወደ ጥበቡ ዓለም ገባች። ሌሎች በጉርምስናቸው ሲናኑ፣ እሷ ግን ህልሟን ለመድረስ ትጥር ነበር። እሷ ጥበብ ስራ ብቻ ነበር፣ ሕይወቷን ነበር፣ ጥሪዋን ነበር፣ ሰውን ለማገልገል የተሰጣት ጸጋ ነበር። በ1984 የጀመረችውና በ1987 ያጠናቀቀችው የቲያትር አብዴት ክበብ ለአርቲስት ተስፋ ያደረ የቲያትር ክበብ ውስጥ ሰልጥና አጠናቃለች። በመቀጠልም በጸሐፊነት ከአድማስ ኮሌጅ ዲፕሎማ ተመርቃለች። የተለያዩ የስራ ላይ ስልጠናዎችንም ወስዳለች። በ2013 ዓ.ም በቲያትሪካል አርት የመጀመሪያ ዲግሪዋን በአዲስ አበባ ዩኒቨርሲቲ ተመርቃለች። የጥበብ ሕይወቷን በሕፃናትና ወጣቶች የቲያትር ቤት በነጻ የጀመረችው ሰላም አባሩቁ፣ ጫጩት፣ ታኒ፣ ፋቄት እና ዛኪ የተሰሩ ስራዎቿ ላይ በተዋናይነት ተሳትፋለች። ብዙ ልጆችን ማስደስታለች። ልጆች ሲስቁ ደስ ይላት ነበር። ሰውን ማስደሰት እንደ ትልቅ ስጦታ ትቆጥር ነበር። ከመጋቢት 1 ቀን 1990 ዓ.ም ጀምሮ በዚሁ ቲያትር ቤት በኮንትራት ተቀጥራ የቀበሮ ባለታሪ ሁለተኛ የቁንጅና ውድድርና ሰሞኑን መሰኙ ቲያትሮች ላይ በተዋናይነት አዘጋጅነት ሰርታለች። በዚህም ከመሪ ተዋናይነት እስከ ረዳት አዘጋጅነት ድረስ በታማኝነትና በትጋት አገልግላለች። ከግንቦት 1 ቀን 1991 ዓ.ም እስከ ጥር 2 ቀን 1994 ዓ.ም በራስ ቲያትር ቤት በቋሚነት ስትሰራ ዘራዳይ፣ መርካቶ፣ የደመና ላይ ጉዞ፣ ዱራቱ፣ ረዣዥም ጥላና የሞት ቀጠሮ በተሰኙ ቲያትሮች ላይ በተዋናይነት ሰርታለች። የአንድ ቀን እስረኞች በተሰኘው ቲያትር ደግሞ በመሪ ተዋናይነት በዝግጅት አስተባባሪነት ያሳየችው ብቃት በባልደረቦቿ ዘንድ ይታወሳል። ከ1984 እስከ 1996 ወደ ሕፃናትና ወጣቶች ቲያትር ቤት ተመልሳ አገልግላለች። ከኅዳር 1 ቀን 1996 ጀምሮ ደግሞ እስከ ሕይወቷ መጨረሻ ድረስ በራስ ቲያትር ቤት በፍቅርና በታማኝነት ታገለግል ቆይታለች። በብሔራዊ ቲያትር ቤት ሀናና ማርታ፣ እምዬ ብረቷ፣ ባልቻ አባነሱ በመሪ ተዋናይነት የተሰራችበት ነው። በዝክረ ጥበብ ደግሞ የተለያዩ መነባነቦችን በቲያትርና ባህል አዳራሽ ሶስትና በስዕል ስራዎች ላይ በተዋናይነት ሰርታለች። የጥበብ አሻራዋንም አስቀምጣለች። በአዲስ አበባ ዩኒቨርሲቲ ቆይቷል የሰላማዊት የጥበብ ጉዞ አስፈላጊ ምዕራፍ ነበር። የራሱን የቻለ የቲያትር ማዕከል ዩኒቨርሲቲው ለማቋቋምና ለሀገሪቱ የጥበብ እድገት አዲስ አስተዋጽኦ ለማበርከት ከዩኒቨርሲቲ መምህራንና የጥበብ ባለሙያዎች ጋር በመሆን በትጋት ሰርታለች። ይህ ፕሮጀክት በብዙ ተስፋና ራዕይ የተጀመረ ቢሆንም በተለያዩ ምክንያቶች ከመጠናቀቁ በፊት ተቋርጧል። ሆኖም ሰላም በዚያ ቆይታዋ የሰጠችው አስተዋጽኦ
ያሳየችው ቁርጠኝነትና ለጥበብ ያላት ታማኝነት አብሯት በሰሩ ሰዎች ዘንድ ዛሬም ድረስ በክብር ይታወሳል። በመቀጠል የአዲስ አበባ ዩኒቨርሲቲ ባህል ማዕከል በአዲስ መልክ የተገነባ እና ለሕዝብ ክፍት ከሆነ በኋላ በመድረክ አጋፋሪነት በሙያዋ በብቃት አገልግላለች። በዚህ ስራ ውስጥ ስርዓትን በመጠበቅ መድረኩን በብቃት በማስተዳደር የተለያዩ የጥበብ መርሃ ግብሮችን በተሳካ ሁኔታ እንዲከናወኑ ከፍተኛ ሚና ተጫውታለች። ሰላም የምትታወቀው በመድረክ ላይ የሚሰራው ትወና ብቻ ሳይሆን ከመድረክ ጀርባ የሚታከናውናቸው ሙያዊ ኃላፊነቶችን ጭምር። በየትኛውም ቦታ ብትሰራ ታማኝነቷ፣ ትጋቷ፣ ለሙያ ያላት ክብር በሁሉም ዘንድ የሚመሰከርላት ባህሪ ነው። ሰላም በመጨረሻ ዘመኗ ከጥበብ አራቀችው። ወይኒምባ በተሰኘው ቲያትር ላይ በትወና ልምምድ እየሰራች ነበር። ህመም ሰውነቷን ቢያዳክመውም መንፈሷ ግን ማሸነፍ አልቻለም። ወደ መድረክ ለመመለስ ደግሞ ለመስራት ደግሞ ለሰው ልብ ለመድረስ ተስፋ አልቆረጠችም ነበር። ሰላም ከህመሟ ጋር ብቻ ታግላ በጽናት አልፋለች። ሌሎች እንዳይጨነቁ ህመሟን በጸጥታ ተሸክማ ኖራለች። በህመሟ ውስጥ ሆና ማህበራዊ ኃላፊነቷን እንኳን አልተወችም። ሰላም በእኛ ቀበሌ የተዘጋጀና ሌሎችም ሰዎች በማገዝ በተሰራ ፕሮጀክት ላይ እንኳን እያመማት የስራ ዕድል ለመፍጠር ከሌሎች ጓደኞቿ ጋር ሆና በፀሐይ በዝናብ ትንከራተት ነበር። ሰላም ህይወቷን ለጥበብ ድካም ሳትቆጥር ርቀትን ሳትፈራ ጊዜዋን ሳትሰስት ለእምነቷና ለሰው አገልግሎት ቆማለች። በብዙ ቦታዎች የሰማው የአገልግሎት አሻራ ዛሬ በሰዎች ልብ ውስጥ ሕያው ሆኖ ይኖራል። በሰው ሐዘን እንዲሁም በሰው ችግር ግንባር ቀደም ነበር። ሰላም ድምጿን ከፍ አታደርግም፣ ግን ፍቅሯ ለሁሉም ይደርስ ነበር። ጨዋ፣ ትሁት፣ ታዛዥ፣ ሰው አክባሪ፣ ፍቅር የምትሰጥ ለሰው ሐዘን ቀድማ የምትደርስ ሰው ነበረች። ብዙዎች ለጥበብ ብቻ ሳይሆን በሰውነቷ የሚወዷት ነበር። ምክንያቱም ለሰው ሁሉ በፍቅር የምትቀርብ ሰው ነበረች። በ2017 ዓ.ም በተወለደችበትና ባደገችበት በዋስንቁ ሰፈር የቀድሞ ከፍተኛ 4 ቀበሌ 50 አባደጎችና ወላጆች ህብረት ባዘጋጀው የ50 ቀበሌ 50ኛ የወቅዩ በዓል ላይ ከ50 ምርጥ የቀበሌው ነዋሪዎች መካከል በኪነ ጥበብ ዘርፍ ልዩ ተሸላሚ ሆና በአካባቢዋ በክብር ተሸልማለች። ክብር ተሰጥቷታል። ይህ ሽልማት የሰራችውን ስራ ብቻ ሳይሆን በሰው ልብ ውስጥ ያላትን ቦታ የመሰከራል። ከመድረክ ትወና በተጨማሪ አርቲስት ሰላም ደስታ በበርካታ የተለያዩ የቴሌቪዥን ድራማዎችና ፊልሞች ላይ ተሳትፋለች። እነዚህ ስራዎቿ ላይ ያሳየችው ተፈጥሯዊ ትወና፣ ትጋትና ለሙያ የነበራት ታማኝነትን በተመልካችና በሙያ አጋሮቿ ዘንድ ከፍተኛ ክብርና ፍቅር አትርፎላታል። ሰላም ከህመሟ ጋር እየታገለች የመኖርና የመስራት ተስፋዋ ሳትለቅ ቆይታለች። ነገር ግን በሕክምና ስትረዳ ከቆየች በኋላ አርብ ግንቦት 21 2018 ዓ.ም ሕይወቷ አልፏል። የአርቲስት ሰላማዊት ደስታ የሽኝት ፕሮግራም ዛሬ ረፋድ ላይ በአራስ ሀገር ፍቅር ቲያትር ቤት የተከናወነ ሲሆን ከደቂቃዎች በኋላ የቀብር ሥነ ሥርዓቷም በልደታ ማርያም ቤተክርስቲያን ይፈጸማል። ዛሬ ሰላም ከእኛ በሰውነት ብትለይም በትወና በሳቋ በጨዋነቷና በሰውነቷ በሰው ልብ ውስጥ በተወደደችበት ፍቅር ለዘላለም ትኖራለች። እሷ የምትሰራበት የመድረክ መብራት ቢጠፋም በሰው ልብ ውስጥ ያበራችው ብርሃን ግን አይጠፋም። ለቤተሰቦቿ፣ ለወዳጆቿ፣ ለባልደረቦቿ፣ ለጥበብ ቤተሰብ፣ ለእኛም ለአርባ አደጎቻችን ሁሉ መጽናናትን ይስጥ። የሰላምን ነፍስ በገነት ያሳርፍ። አበባ ያስቀምጥ። እናቷ
Sean.